ሰላም ጤና ይስጥልኝ። በዚህ ቪዲዮ ከአስሩ ከገንዘብ ህጎች የመጀመሪያዎቹን ሁለቱን ለማየት እንሞክራለን። ስለዚህ የመጀመሪያው የገንዘብ ህግ ገንዘብን ማስተዳደር ኃላፊነት ነው የሚል ነው። ስለዚህ አንድ ሰው ገንዘብ ሲያገኝ በአካውንቱ ሲገባ ኃላፊነትም እንዲሁ በራሱ በሱ እጅ እንዳለ መረዳት አለበት የሚል ሀሳብ አለው። እሱ ምንድነው? ገንዘብን ስንይዝ ወይንም ገንዘብን ስናስተዳድር ኃላፊነት ሊኖረን ይገባል። ኃላፊነት ማለት ተጠያቂነት ማለት ነው። ስለዚህ ኃላፊነት ተጠያቂነት ነው ካልን አንድ ሰው በአገባቡ ለተጠቀመበት ገንዘብ ተጠቃሚው ወይም አትራፊው ራሱ ኃላፊው ነው። ልክ እንደዚሁ አላገባብ ላባከነው ወይም ለሚባከን ገንዘብ ሁሉ ተጠያቂው ኃላፊው ራሱ ነው። አንድ ሰው በእርጅና ጊዜው ላይ ለሚደርሰው ለገንዘብ ችግር እርሱ ራሱ ተጠያቂው ነው። ብዙ ጊዜ ገንዘብ ምን ያደርጋል እንላለን። ነገር ግን ገንዘብ ሁሉም ነገር ባይሆንም እንኳን ሁሉም ነገር የሚፈልገው ገንዘብ ነው። ስለዚህ ብዙ ጊዜ የገንዘብ ችግር የሚመጣው የገቢ ማጣት ወይንም የገቢ አነስተኛ መሆን ብቻ ሳይሆን አብዛኛው የገንዘብ ችግር የሚከሰተው ከአያያዝ ጉድለት ነው። ተጠያቂነት በተሞላ አካሄድ ገንዘብን መያዝ የተረጋጋ የገንዘብ ውደት እንዲሁም ደግሞ ሰላማዊ የገንዘብ አጠቃቀምን ይፈጥራል። ስለዚህ ዛሬ ገንዘብ ማስተዳደር ኃላፊነት ነው ወይንም ገንዘብ አያያዝ ተጠያቂነት ነው ያልንበት ግልጽ ዓላማው ወይንም ግልጽ መልእክት ገንዘብን በአገባቡ እናስተዳድር የሚል ነው። ስለዚህ እስቲ አስተውሉት። በሚቀጥሉት በ24 ሰዓታት ውስጥ ገንዘብ እንዴትና ለምን ጉዳይ ወጪ እንደምታደርጉ አስተውሉ። ሌላውና ሁለተኛውና ወሳኙ የገንዘብ ህግ ገንዘብን ወደ ዓላማ ውስጥ ማስገባት ነው። ገንዘብ ግልጽ ወደ ሆነው ዓላማ ውስጥ ማስገባት ከብክነት ይታደጋል። ከዓላማ ጋር ያልተሳሰረ ገንዘብ መባከኑ እሙን ነው። ነገር ግን ከዓላማ ጋር ማለትም እውቀት የሚገኝበት ከእንደዚህ አይነት ከትምህርት እንዲሁም ከቢዝነስ ከቤተሰብ ወይም ከሀብት እንዲሁም ደግሞ ከአገልግሎት ጋር የተሳሰረ ገንዘብ የሚያመጣው ፋይዳ ትልቅ ነው። ስለዚህ እኔ በዚህ ሰዓት ለሚፈልገው ገንዘብ ለምን ዓላማ ነው የሚፈልገው? ይህንን ገንዘብ ለምን ዓላማ ነው የሚፈልገው የሚል ግልጽ የሆነ የህይወት ጥያቄ ሊኖረን ይገባል። ስለዚህ ዓላማ የሌለው ገንዘብ መጥፋቱ መባከኑ ስለማይቀር በቅድሚያ ገንዘቡ የሚሄድበት የሚገባበት የሚውልበት ዓላማ ግልጽና አጭር በሆነ መልክ ማዘጋጀት ያስፈልጋል። ስለዚህ በዚች አጭር ቪዲዮ ሁለት የገንዘብ ህጎችን አይተናል። የመጀመሪያው ገንዘብን ማስተዳደር ኃላፊነት ነው የሚል ነው። ስለዚህ አንድ ሰው ለሚባከነውና ለሚጠቀምበት በአገባቡ ለሚጠቀምበት ገንዘብ ተጠያቂው እርሱ ራሱ ነው። ስለዚህ በአገባቡ ገንዘቡን ማስተዳደር ይገባል። እንዲሁም ደግሞ ገንዘብን ከመፈለግ ቅድሚያ ዓላማውን ማስተካከል ማበጀት አስፈላጊ ነው። ስለዚህ ገንዘብን ወደ ዓላማ ውስጥ ወይንም ከዓላማ ጋር ማስተሳሰር ገንዘቡ እጅግ ከፍ ያለ ፋይዳ መልሶ እንዲያመጣ ያደርጋል። ስለዚህ በዚህ ቪዲዮ ገንዘብን ማስተዳደር ኃላፊነት ነው የሚልና ገንዘብን ከዓላማ ጋር እናስተሳስረው፣ ገንዘብን መጀመሪያ ከመፈለግ ይልቅ ዓላማውን እናበጅለት የሚል ጭብጥ ወይንም መልእክት ለማስተላለፍ ነው። ስላዳመጣችሁኝ አመሰግናለሁ። ይህ ቪዲዮ ለሌሎች እንዲደርስ ሼር ማድረግን አትርሱ።